akkam nagaa jirtu fayyaa keessanii ሰሞኑን kana waan baay'ee taajjabaan jira በዚህ ሰሞን ብዙ ነገር እየታዘብኩ ነው ለማንኛውም አሁን የምነግራችሁ ነገር አድርጉ ሰብስክራይብ እንጎኔ yoota'e ሰብስክራይብ ጎዳ ላይክ እንጎኔ yoota'e ላይክ ጎዳ ለማንኛውም የዛሬው ትምህርታችን ምን እንደሆነ ታውቃላችሁ ለምሳሌ አንድ ሰው የቀን ውሎህ ምን ይመስላል ተብሎ ሲጠየቅ አክቲቪቲዎቹን ሊናገር ሲፈልግ በአፋን ኦሮሞና በአማርኛ እንዴት ይላል የቀን ውሎህ ምን ይመስላል ኦልማንኬ ማልፈካታ ጀደሜ የሮ ጋፈተሙ ማልጀድ ኤዴቢሳ እነዚህ ነገሮች ነው የምናየው ማለት ነው ስለዚህ ቀጥታ ወደ ትምህርታችን ነው የምናልፈው ከናፋማ ከለቱማን ገረበርኖታ ኬኛት ይደበራ ምን ትፈልጋላችሁ ሌላ በዚህን ጀምር እስኪ ከናና ጀልቀብኑ ጠዋት እነሳለሁ ኦልማንኬኛ ገነማ ጀልቀባ ሜቴሬ ከናፉ ጠዋት እነሳለሁ ለማለት ስትፈልጉ አፋን ኦሮሞ ማልጀቱ ገነማ ነንከአ ጀቹን ጠዋት እነሳለሁ ማለት ነው ገነማ ጠዋት ማለት ነው ነንከአ ስንል ደግሞ እነሳለሁ ማለት ነው ሻወር ወስዳለሁ ሻወር ምን እላለሁ ወስዳለሁ ሻወር ነን ፉረዳ ካብራ ልብሴን እለብሳለሁ ኡፈታ ኮ ነን ኡፈዳ ልብሴን እለብሳለሁ ማለት ነው ቁርስ በልቼ ቡና እጠጣለሁ አፋን ኦሮሞ ማልጀደማ ጭሬኛ አዴ ቡናን ዱጋ ቁርስ በልቼ ቡና እጠጣለሁ ማለት ነው ሌላ ምንድነው የምታረጉት ካብራ ማልጎቱ መጀመሪያ ልጆችን ትምህርት ቤት አደርሳለሁ መጀመሪያ ልጆችን ትምህርት ቤት አደርሳለሁ መጀመሪያ የሚለውን ነገር ወሬ አፋን አማርኛ ፈብረቻ ጅርተን መጀመሪያ እንጀዲና መጀመሪያ ልጆችን ትምህርት ቤት አደርሳለሁ አፋን ኦሮሞ ማልጀደማ ዱራ ኢጆሌኮ መነበሩምሳን ጌሳ ዮካን መነበሩምሳን ጌሳ ዱራ ማለት መጀመሪያ ማለት ነው ልጆችን ኢጆሌኮ መነበሩምሳን ጌሳ ወይም ደግሞ ነንጌሳ አደርሳለሁ ማለት ነው አለቀ ዳዘር ከዚያ ተመልሼ ስራ ጀምራለሁ አቺ ዴቢኤ ሆጂን ጀልቀባ አቺ ማለት ከዚያ ማለት ነው አቺ ዴቢኤ ሆጂን ጀልቀባ ከዚያ ተመልሼ ስራ ጀምራለሁ መነበሩምሳራ ዴቢኤ ጀቹዳ ስራዬን በጣም እወደዋለሁ በሉ ስራዬን በጣም እወደዋለሁ አፋን ኦሮሞ ማልጀደማ ሆጂ ኪያ ባየን ጃለዳ ስራዬን በጣም እወደዋለሁ ስራውን የማይወድ ሰው አለ ነምኒ ሆጂ ሳንጃለን ይጅራ ስላችሁ ምን ማለቴ ነው ስራውን የማይወድ ሰው አለ ማለቴ ነው ስለዚህ ስራዬን በጣም እወደዋለሁ ሆጂ ኪያ ጀቹን ሆጂኮ ማለት ነው በሌላ አባባል ሆጂኮ ባየን ጃለዳ ሆጂ ኪያ ባየን ጃለዳ ኮ ማለትና ኪያ ማለት ተመሳሳይ ነው ግድ ስራዬ የጉልበት ስራ ነው ስራ ምንድነው ተብሎ ቢጠየቅ ለምሳሌ ሆጂንኬ ማሊ ብለን እንደዚህ ከጠየቅን ስራ ምንድነው ወይም ስራሽ ምንድነው ማለት ነው ብዙ ጊዜ ምን ተብሎ ሊመለስ ይችላል ስራዬ የጉልበት ስራ ነው አፋን ኦሮሞ ማልጀደም ሆጂንኪያ ሆጂ ሁምናቲ ሁምና ማለት ምን ማለት ነው ጉልበት ወይም አቅም ማለት ነው ከዚህ በፊት ነግሬያቸዋለሁ አይደለም እንዴ ስለዚህ ሆጂ ሁምናቲ ሲባል ደግሞ የጉልበት ስራ ነው ማለት ነው ዳዘር እኒካም ብራን ስራዬ አስተማሪነት ነው ካልንስ ስራዬ አስተማሪነት ነው አፋን ኦሮሞ አረ ሆጂንኮ ሆጂ በርሲሱማቲ በርሲሱማ ማለት አስተማሪነት ማለት ነው በርሲሱማቲ ስንል ደግሞ ነው ቲ እዚህ ጋር ያለችዋ መጠንቱንኩን ማልኑት ያገርሲስቴ ነው የሚለው ትርጉም አለው በርሲሱማዳ ማለትም ይቻላል በርሲሱማቲ ማለትም ይቻላል ነው ማለት ነው ሌላ በርካታ ተማሪዎች አሉኝ በሉሲ በርካታ ተማሪዎች አሉኝ አፋን ኦሮሞን በረቶታ ሄዱን ቀባ ሄዱ ማለት ምን ማለት ነው በርካታ ማለት ነው ባየ ብንል ደግሞ ብዙ ማለት ይሆናል ስለዚህ በረቶታ ሄዱን ቀባ በርካታ ተማሪዎች አሉኝ ማሊፍ
ሆጂንኮ በርሲሱማዳ ዋንቴፍ ስራዬ አስተማሪነት ነው። ብዙ ተማሪዎች አሉኝ። ሆጂንኮ ሆጂ በርሲሱማቲ በረቶታ ሄዱን ቀባ ማለት ነው። እኒ ካምብራን ብዙ ሰራተኞች በስሬ አሉኝ ማለትም ይቻላል። ደግሞ ነምኒ ሙጠን ሆጂ ቀቡ tokko yeroo gaafatamu oolmaan kee maal fakkaata hojiin kee maal fakkaata eessa oolte eessa galta yeroo jedhamu kana deebisuu danda'a jechuudha. kanaafuu ብዙ ሰራተኞች አሉኝ ወይም ደግሞ ብዙ ሰራተኞች በስሬ አሉኝ ሲል afaan oromoon maal jechuudha? hojjettoota baay'ee of jalaan qaba maal jedha? hojjettoota baay'ee of jalaan qaba of ጀላ ማለት በስሬ እንደማለት ነው። ኦፍ ጀላ በስሬ። ስለዚህ ብዙ ሰራተኞች በስሬ አሉኝ ሆጀቶታ ባዬ ኦፍ ጀላን ቀባ ጀና ጀቻለ ዘአዘር በስሬ አስተዳድራለሁ ቢሆንስ? ስር ማለት በነገራችን ላይ ጀላ የምንለው እሱን ነው። ጀላ ማለት ስር ማለት ነው። በስሬ አስተዳድራለሁ ሲሆንስ? ኦፍ ጀላን ቡልቻ ጀደማ። ኦፍ ጀላን ቡልቻ ማለት በስሬ አስተዳድራለሁ ማለት ነው። ግድ ዳዘር የማሳያችሁ ጠቃሚ አረፍተ ነገሮች የምሳ ሰዓት ሲደርስ ምሳ እበላለሁ። የምሳ ሰዓት ሲደርስ ምሳ እበላለሁ። የሮን ላቀና የሮ ገሁ ላቀናኛዳ። የሮን ላቀና የሮ ገሁ ላቀናኛዳ። ላቀናይቹ ማለት ጀቹዳ ምሳ ማለት ነው። ላንች አይደለም። ስለዚህ ጭሬ ምንድነው? ቁርስ ብሬክፋስት። የሮን ላቀና ማለት የምሳ ሰዓት ማለት ነው። የሮገው ሲደርስ ማል የሮገው የሮን ላቀና። ስለዚህ የሮን ላቀና የሮገሁ ላቀናኛዳ። ካብራ ከቤተሰብ የተለይቼ ምግብ አልበላም ቢል አንድ ሰው እስኪ ይችን ነገር በሉልኝ በአፋን ኦሮሞ 3 ሰከንድ ሰጣችኋለሁ። ግድ ማል ጀዳ ማቲ ኮራ አዳ ባሄ ኛታ ህኛዱ። ማቲ ኮራ አዳ ባሄ ኛታ ህኛዱ። ከቤተሰብ የተለይቼ ምግብ አልበላም። አዳበሁ ማለት በነገራችን ላይ አዳበሁ ማለት መለየት ማለት ነው። መለየት። ሶ ሌላ ውጪ ቡና እንኳን አልጠጣም። ውጪ ቡና እንኳን አልጠጣም የሚል ሰው በአፋን ኦሮሞ ይሄንን እንዴት ይላል? አለ ቡናሌ ህንዱጉ። አለ ቡናሌ ህንዱጉ። ውጪ ቡና እንኳን አልጠጣም ማለት ነው። ቡናሌ ስንል ቡና እንኳ እያልን ነው። እኒ ቢረሃፉ ቡናሌ አላንዱጉ ጀቹዳ። ከብራ ገቢዬ ትልቅ ነው። ገቢዬ ትልቅ ነው ማል ጀቹዳ። ገሊንኮ ጉዳዳ። ገሊንኮ ጉዳዳ ጀቹን ገቢዬ ትልቅ ነው። ገሊ ማለት ገቢ ማለት ነው። ስለዚህ ትልቅ ነው ስንል ደግሞ ምን እንላለን በአፋን ኦሮሞ? ጉዳዳ እንላለን። ጉዳዳ ምክንያቱም ትልቅ ጉዳ ስለሆነ ማለት ነው። ይቺ ደግሞ መጨረሻ ላይ ምንድናት? እሷ ነው ማለት ነው። ይሄንን አንብቡልኝ እስቲ ወሬ አፋን አማርኛ ፈብረቻ ጅርተን ከና ዱቢሳሜ ማታ በጊዜ ወደ ቤቴ እገባለሁ። ገልገለ የሮን መነኮቲ ነንገላ አይልም? ገልገላ የሮን መነኮቲ ነንገላ። ማታ በጊዜ ወደ ቤቴ እገባለሁ አላመሽም ማለት ነው። ሂንዲ ሲፈዱ ጀቹዳ። ሂንዲ ሲፈዱ ሰዓት ደበርሴን ገሉ ሰዓትን ደበርሱ የሮን ደበርሱ ማለት ሰዓት አላሳልፍም ጊዜ አላሳልፍም እንደማለት ነው። ካንኬስም አልፈካታ። እሺ ከቤተሰቤ ጋር ጥሩ ጊዜ አብረን እናሳልፋለን በሉ እስኪ ደግሞ አፋን ኦሮሞን 3 ሰከንድ ሰጣችኋለሁ። እሺ ጽፋችኋል ብዬ አስባለሁ። አሁን ማመሳከር ትችላላችሁ። ማልጀዳ ማቲ ኮጂን የሮጋሪ ወሊን ደበርሲና። ማቲ ኮጂን የሮጋሪ ወሊን ደበርሲና። ማቲ ኮጂን ማለት ከቤተሰቤ ጋር ማለት ነው። የሮጋሪ ማለት ደግሞ ጥሩ ጊዜ ማለት ነው። ወሊን ደበርሲና ማለት ደግሞ አብረን እናሳልፋለን ማለት ነው። እንደዚህ መግለጽ ትችላላችሁ ማለት ነው። እየገባችሁ እንደሆነ እርግጠኛ ነኝ። ለማንኛውም ሰብስክራይብ እንጎኔታናን አማ ሰብስክራይብ ጎዳ ላይክ እንጎኔታናንስ ላይክ ጎዳ። ብዙ ሰው አይቶት ይሄንን ቪዲዮ ነገር ግን ትንሽ ሰው ብቻ ላይክ የሚያደርግበት ምክንያት ምንድን ነው? ችግር ካለበት እዚህ ጋር ችግር አለበት ዮካን ዋን ስሬፈሙ ቀቡ ዮጅራት ሞ ከና ስሬሲ ጀዳቲን አበሬሳ መሌ ኢላልተኒ ላይክ ኦቶን ጎዲንም በኢና ገለቶማ እትያፉፍ ነውማ። ይሄ ደግሞ ምን ይላል? ማታ ቶሎ ተኛለሁ ይላል። ማታ ቶሎ እተኛለሁ ምን ማለት ነው? ገልገላ ደፌረፋ
ገልገለ ደፌረፋ ማለት ማታ ቶሎ እተኛለሁ። ገልገለ ማታ ማለት ነው። ቶሎ እተኛለሁ። ደፌረፋ። ሌላው ደግሞ ጠዋት ቶሎ እነሳለሁ እንጂ ማታ ሰዓት አሳልፌ አልተኛም ይላል። በስመ አብ። እስኪ ይሄንን ወደ አፋን ኦሮሞ በደንብ አድርጋችሁ ብትተረጉሙልኝ ደስ ይለኛል። እስኪ ጠዋት ቶሎ እነሳለሁ እንጂ ማታ ሰዓት አሳልፌ አልተኛም የሚለውን እናንተም ሞክሩ፣ እኔ ልንገራችሁ። ገነማ ደፌን ከአመሌ ገነማ ደፌን ከአመሌ ገልገለ የሮ ደበር ሴረፉ የሮ ደበር ሴረፉ ta'a jechuudha. Ganama dafeen ka'amalee galgala yeroo dabarseen rafuu. Mee kaan keessan maal fakkaata? Galgalaa turtanii raftu immoo ganamaa daftanii kaatu? እስኪ እናንተ ምን ይመስላል? ለማንኛውም ይህን ቻናል ሰብስክራይብ፣ ላይክ ከማድረግ ባለፈ ሰፖርት እናደርጋለን የምትሉ ካላችሁ ሰፖርት ማድረግ ትችላላችሁ። ብሪ ኩደን ማል ቀብዲ ጀተኒ ቱፈተኒቱ yoo ta'e hamma humna keessan danda'u galchaa 10 ብር ምናላት ብላችሁ ንቃችኋት ከሆነ እስኪ አቅማችሁ የፈቀደውን ያክል አስገቡና ጉዳችሁን ለዩ። ለማንኛውም በሌላ ቪዲዮ ሌላ ጊዜ እስከምንገናኝ ቸር ቆዩልኝ። ነጋና ቱራ ኡልፋዳ ገለቶማ